ቆሞስ ዶክተር የዚህ ታላቅ ገዳም አስተዳዳሪ እንዲሁም መምህራችን የገዳሙ የአብነት መምህር እስጢፋኖስ፣ መምህራችን መምህር ያሬድ፣ ዲያቆናት፣ እግዚአብሔርን የምትወዱ እግዚአብሔር የሚወዳችሁ ምዕመናንና ምዕመናት እንደምን አመሻችሁ? እንደምን ሰነበታችሁ? እንደምን ዋላችሁ? እግዚአብሔር አባታችን፣ እግዚአብሔር ፈጣሪያችን፣ እግዚአብሔር አምላካችን በቤቱ እየሰበሰበ በቤቱ እያጽናና ቀን እየጨመረ በንስሐ ሕይወት እንድንኖር የፈቀደልን የአባቶቻችን አምላክ ቅዱሳን ዛሬም ዘወትርም የተመሰገነ ይሁን። ትምህርቱን በሰፊው መምህራችን ተባርኮ አስተምረውናል። ለመምህራችን ቃለ ሕይወት ያሰማልን። ጾም ትፈውስ ቁስለ ነፍስ ይላል። ጾም የነፍስን ቁስል ትፈውሳለች። እንግዲህ ሰው ሆኖ ያልታመመ ሰው የለም። ሰው የሚታመመው በሁለት ነገር ነው። በውጫዊ አካሉ በስጋው ይታመማል፣ በነፍሱ ይታመማል። በውጭ አካሉ ሲታመም ጤና ጣቢያ ዶክተሮች ወደ ሆስፒታል ይዘውት ይሄዳሉ። በነፍሱ ሲታመም ደግሞ ካህናት፣ ቀሳውስት እነዛ ደግሞ ለእነዚህ ለሕሙማን ደግሞ መድኃኒት ናቸው። እነዚህ የታመሙ ወገኖቻችን ሁሉ የሚፈወሱት በእግዚአብሔር ቃል ነው። ቅድም መርስ የያዘን በኃጢአት ዙሪያ ላይ ያሉ ንስሐ የምንገባባቸውን ዘርዝረው አስቀምጠዋቸዋል። ሌሎችም አሉ። ማን ነው ከዚህ ነፃ የሚሆን? ማን ሰው ይገኛል ቢባል ሊኖር አይችልም። ታዲያ ምንድን ነው የምንጠብቀው? ጾሙን እየጾምን ነው። እየጾም በውስጣችን ያለውን ደዌ የማናስወግደው ከሆነ በንስሐ ሕይወት በመምጣታችን በመሄዳችን ብቻ አገልግሎት በማስፈጸማችን ጽድቅ የሚገኝ አይመስለኝም። ንስሐ መግባት አጥፍቻለሁ፣ ተሳስቻለሁ፣ ሰው ነኝ። ይሄ የለበስነው ሥጋ ደካማ ነው። አንዳንዴ በድያለሁ ብሎ እየጸለየ ያለቅሳል፣ አንዳንዴ ደግሞ ያስለቅሳል። አሁን ያለንበት ሕይወት አስቸጋሪ ነው። ፈተናውም ብዙ ነው እና ይሄንን ደካማ ሥጋ ይሄን እርጥብ ሥጋ ተሸክመን ኃጢአት አልሰራሁም ማለት አይቻልም። ግን ንስሐ ስንገባ ግን ምድራውያን መላእክት እንሆናለን። በንስሐ ሕይወት መዋጀት ያስፈልጋል። እግዚአብሔር አምላካችን ዓለምን ከፈጠረበት ጥበቡ ዓለምን ያዳነበት ጥበቡ ይበልጣል ብለው ሊቃውንት ይናገራሉ። ዓለምን የፈጠረበት ለይኩን ብሎ ነው። ዓለምን ያዳነበት ግን ሰውን ለማዳን ሰው ሆኖ ነው። እንደገናም ደግሞ በየዕለቱ በንስሐ እየተወለድን ነው። አንድ ጊዜ ብቻ አይደለም የተወለድን ነው። ልደት ሁለት ጊዜ ነው። በስጋ ተወልደናል፣ በመንፈስ ቅዱስ ተወልደናል። ኃጢአት በሰራን ቁጥር ንስሐ ስንገባ ደግሞ ተወልደናል። የ40 ቀንና የ80 ቀን ሕፃን ሆነን ንስሐ ስትሬሲዮ በዛ አበሰ ንስሐ የማያበሰው ነገር የለምና በዚህ ሁላችን ንስሐ መግባት ተገቢ ነው። ፈረስ
ዘይተረየጸ ይሰብር አስናነ እግዚኡ ይላል። ያልተገራ ፈረስ የጌታውን ጥርስ ይሰብራል። መጽሐፍ ነው የሚለው፣ ትርጓሜ ነው የሚለው። ያልተገራ ፈረስ የጌታውን ጥርስ ይሰብራል። ፈረስ ዘይተረየጸ ይሰብር አስናነ እግዚኡ። ስለ ፈረስ አይደለም የሚናገረው፣ ምሳሌያዊ ነው፣ ሰም ነው። ያልተገራ ሰውነት የሰውየው ማንነት ያጠፋዋል ነው። ሰውየው የሚገራው በምንድን ነው? በጾም ነው፣ በጸሎት ነው። ይሄ ደካማ ሥጋ ስንጾም ስንጸልይ ገራማ እንሆናለን፣ አስተዋዮች እንሆናለን፣ የእግዚአብሔር ሰዎች እንሆናለን፣ የእግዚአብሔር ማደሪያዎችም እንሆናለን። ባልተገራ ሰውነት፣ ባልጾመ ሰውነት፣ መንፈሳዊነት ባልተላበሰ አካል ምን ቃል ሊወጣን ይችላል? እንዴት ብለንስ መንፈሳዊ መሆን እንችላለን? እና ቅድም አባታችን ያሉ ነበረ እግዚአብሔር ስደት እኮ አንሰማ ብለን ነው እንጂ በሀገራችን የሚበቅል ጠፍቶ ነው። መሬት አተን ነው። ዝናብ ሳይዘንብ ቀርቶ ነው። ውሃ ስለሌለ ነው አይደለም። ሁሉም ነገር ያለ ምድራዊ ገነት ኢትዮጵያ ናት። ምድራዊ ገነት ከሆነችው ሀገር ተቀምጠን ደግሞ ምድራዊ ገነት ያልሆነውን ገነት አድርገውት ወደዛው ጉዞ ተጉዘናል። ኢትዮጵያዊ ያልገባበት ዓለም ጠረፍ የለም። ሂደናል። ለሁለት ነገር ነው። አንድ የእግዚአብሔርን ቃል ለማስተላለፍ ነው ብዬንም ወስደው በዛን ጊዜ ወንጌል በዓለም ይሰበካል ያለው በሐዋርያት ብቻ ሳይሆን በኢትዮጵያውያንም ነው። ኢትዮጵያውያን በሄዱበት ሁሉ ወንጌሉን ይዘው ነው የሚሄዱት፣ ታቦትን ይዘው ነው የሚሄዱት፣ ካህናቱ ይዘው ነው የሚሄዱት፣ በሃይማኖታቸው ነው የሚጽናኑት። በሌላ በኩል ደግሞ ጥፋት ይኖራል፣ ድካም ይኖራል። ሀገራችን ኢትዮጵያ የእግዚአብሔር ሀገር ናት። ሁላችንም በንስሐ ሕይወት ተመልሰን ንስሐ ገብተን ጸሎታችን የሚያደርገው ንስሐ ስንገባ ነው። ስግደታችን የሚያደርገው ንስሐ ስንገባ ነው። ጾማችንም ተቀባይነት የሚያገኘው ንስሐ ስንገባ ነው። ቅድም ለወንድሜ እያልኳቸው ነበረ። እንዲሁ አንድ ሀፍታ ወጣ ብለን ንስሐ የሚገቡ ልጆች አይመቻቸውም። የማይመቻቸው ስለሆነ እንዲሁ በአጋጣሚ አሁን እናንተ ደግሞ አንዳንዴ ንስሐ አባታችሁ ሲባል ኢትዮጵያ ነው ትላላችሁ። ኢትዮጵያ ነው፣ አውሮፓ ነው፣ ምናምን ነው። እናንተ መሸሻ ነው ከሁሉ። ግማሹ መሸሻ ነው፣ ግማሹም ደግሞ ኢትዮጵያ ሊሆን አይችልም። መጽሐፍ የሚያዘው ለ3 ቀን ያህል እንኳን ለ3 ቀን ያህል ሌላ ሀገር ከሄድክ በአካባቢው ካለው አባት ቀርበ ንስሐ ገባ፣ ንስሐ አባት ያዝ የሚለው። ንስሐ አባት ሌላ መያዝ እንደ ትዳር ነው የምታደርጉት እናንተ። አይ እሳቸውን ይዣለሁ በእምኑ ታምር እንዴት አድርጌ ሳያሰናብቱኝ ሌላ ቦታ ይዛለሁ ነው የምትሉ። ግድ የላቸውም። ክህነት ነው። እሳቸውም ካህን ናቸው፣ እኛም ካህን ነን። ወደዛም ስትሄዱ ደግሞ ሁሉ ክህነት ባለበት ቦታ ላይ መጠቀም ይቻላል። እና አሁንም ምህላ እናደርሳለን። ዘመኑ ይሄ የምህላ ዘመን ነው። ስለ ሀገራችንም ስለ ኢማራትም ስለ ዓለሙ ሁሉም እግዚአብሔርን ሁላችን በምህላ በጸሎት ይሄንን ሱባኤ በምህላ እናደርሳለን። ዛሬም እግዚአብሔር አክብራችሁ ሱባኤ ስለሆነ ሰብሰብ ብላችሁ መጥታችኋል። ኢትዮጵያውያን እኮ በበዓለ ሃምሳ ነው የማይገኙ እንጂ በሱባኤ ጊዜ እኮ እንደ ኢትዮጵያውያን የሚሰበሰብ የለም። ስለ ጾም ማንም አያስተምራቸው። ኢትዮጵያውያን ከሚበሉት የማይበሉት ቀን ይበልጣል። ወላዲተ አምላክ ተመስክሮላቸዋል። ትንሽ መጥቀር ምንድነው? ንስሐ መግባት ነው። እሷንም ንስሐ ገብተን ሁላችንም እግዚአብሔር ገጸ ምሕረቱ ለሁላችን ይመልስልን፣ ዓለሙን ሁሉ ሰላም ያድርግልን፣ የውስጥ ፍቅር ይስጠን። በውስጣችን ሁላችንም አንድ ሆነን የተበታተኑትን፣ ያዘኑትን፣ የተጎዱትን እያጽናናን በረከት የምናገኝበት፣ ቅድስና የምናገኝበት፣ የእግዚአብሔር ፊቱ ገጸ ምሕረቱ ወደኛ የሚመለስበት ዘመን ያድርግልን። ምስራቅ